ሰላም ጤና ይስጥልኝ እንዴት ናችሁ የዩቲዩብ ተከታታዮች ደህና ናችሁ ሰላም ናችሁ ዛሬ ደግሞ በሚገርም ቦታ ሄደን ነበረ እስኪ እናንተ ደግሞ ይሄን ቦታ እንዴት ታዩታላችሁ እና በጣም የሚማርክ ቦታ ነው እየተገለመኩኝ ቪዲዮ አነሳሁት ማለት ነው ይሄን ቦታ ተመልከቱት የምታውቁት ደግሞ በኮሜንት እስኪ ንገሩኝ እኔ ነገሩ አቋርጦ ግን እናንተ ደግሞ የሰፈረ እንደሆነ ነገሩ ዱባይ ውስጥ ሆኖ ማለት ነው እና በተለይ የባንዲራው እንትን ማለት ማብራት ለሀገሩ በጣም ነው ውበት የሰጠው እና እንዴት አይታችሁታል እስከ ደግሞ ገሪኑ በጣም ነው ደስ የሚለው ኦሪጂናሉ ነው እንጂ ፌክ አይደለም ኦሪጂናል በውሃ ያደገ እንጂ ፕላስቲክ አይደለም ሳሩ ማለት ነው እና በጣም ደስ የሚል ኤሪያ ነው እና አጋጣሚ ከልጆች ጋር ወጣ ይመጣል እኛም በአጋጣሚ ልንዝናና ሄደን እና ባህሩ ደግሞ በጣም ደስ ይላል ይሄ ደግሞ ከቤታችን አጠገብ ያለ ባህር ነው ሰው በብዛት ይኖርበታል እዚህ ጋር ዛሬ ላይ ግን ሰው ራሱ የለም እንጂ በጣም አሪፍ ቦታ ነው ይሄ ራሱ እና ከቤታችን አጠገብ ነው ሰፈሩ ራሱ ቢች ነው እንዳለ በቃ በጣም ደስ የሚለው ይሄንንም መስጊድ የዚህ ሰፈር ማስታወሻ ይወት እስኪ ፎቆቹ ራሱ በጣም ነው የሚያማምሩት ነገሩ አዲስ አበባ ራሱ ከዚህ በልጣለች በዚህ ሰዓት ሀገራችን ደስ በሚል ሁኔታ አድጋለች ሮቢ ገልገላ አቱቢ የከጅርታን ሆቢ የኮያዴ ተንገላ